ሆሊ ባይ ስቴፈን ኪንግ። ይህ መጽሐፍ ትሪለር እና ያለው ነው። ሜን ካራክተሯ ሆሊ ትባላለች። አሪፍ ነው። ይሄን ማንበብ ላሰባችሁ ከ5-4 ሬት አድርጌዋለሁ። የጻፈው ስቶሪ በኮቪድ ጊዜ ሀፕን እንዳደረገ አድርጎ ነው። ያው ስቴፈን ኪንግ የሚታወቀው ብዙ ጊዜ በሆረር መጽሐፍቶቹና ትሪለሮቹ ነውና አሪፍ ነው። ማንበብ ለሚፈልግ ሰው ሪከመንድ አደርገዋለሁ። አንብባችሁ እናንተም እስኪ ሬት አድርጉት። እኔ አሪፍ ነው ብያለሁ። በጣም ይሄ ፕሎት ትዊስት የምትሉት ነገር የለውም። ይሄ ኤክስፔክት የምታደርጉት ሰስፔክቶች አሉ። እንደዚህ ያደርጋል ብላችሁ የምታስቧቸው ሰዎች ክራይሙን የፈጸሙ የምትሏቸው ግን በምን አይነት መልኩ ነው እየፈጸሙ ያሉት፣ ፈጽመውስ ክራይሙን ምን እያደረጉት ነው የሚለውን ነገር አት ኤንድ አካባቢ ላይ ነው የሚገባችሁ። አይኖ አት ኤንድ ሙሉን ማመኑን ነው እንጂ መሀል ላይ ከሆነ ከአንዳንድ ስሞች ከኒክኔማቸው አንጻር ምናምን ነገር ሰስፔክት እያደረጋችሁ ትመጣላችሁ። አት ኤንድ ግን ያው የታመነ ነገር ይሆናል። ያው ካራክተሯ ሆሊም እጅግ ማሰጥናት ለአንድ ኬዝ ብላ በጀመረችው ስራ ብዙ ክራይሞችን ታገኛለች ማለት ነው ተፈጽመው። ወንጀሉ ምን እንደሆነ ማወቅ ለፈለገ ሰው ካኒባልስት ናቸው፣ ሰው የሚበሉ ማለት ነው። የሰው ኦርጋንን እያወጡ ያው ለአልዛይመር በሽታ ይጠቅመናል በሚል የሚወሰዱት ወጣት ልጆች ናቸውና እያንዳንዱ እንዴት ጠፉ፣ እንዴት ተወሰዱ የሚለው ነገር በሂደት ነው የምታውቁት። ያው ለአንዱ ኬዝ በጠየቀች ቁጥር የአንደኛው የጠፋውም ልጅ ኦር የጠፋችዋ ተመሳሳይ ኤሪያ ነው እነዛ ሰዎች ነው የተወሰዱትና ይሄ ነገር ተያያዥ ነገር ይኖሯል በሚል ነው። ያው አንብቡት።